አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንግዲህ በዛሬው የነጃሽ ቢዝነስ የጉብኝት ሰዓታችን አንድ ቦታ ጎራ ብለናል። ይህም እንግዲህ በዛሬው ዕለት ሂጅራ ባንክ ከኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ጋር አብሮ ለመስራት የሚያስችለውን የጋራ የመግባቢያ ስምምነት የሚፈራረሙበት ዕለት ነው። አጠቃላይ ፕሮግራሙ ምን ይመስላል የሚለውን አብረን እናያለን። ከዛም ባለፈ ደግሞ ስምምነቱ ለሂጅራ ባንክም ሆነ ለኦሮሚያ ክልል መጅሊስ ምን አይነት ጥቅሞች አሉት የሚለውን እንግዲህ በፕሮግራሙ ላይ በሰፊው የምናስቃኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ጋበዝኳችሁ። handhuur fatee fi deemsa seena qabeessa ta'een hijraan harraga hijiram manni warii dhimmoota islaamaas nu jidduutti argama. Pirezidaantii Majlisa Oromiyaa kabajamoo korii Majlisa Oromiyaa hunduma keessaniyyuu kabajamoo shari'aa amakarii komitee hijiraa kan taatan keessummoota hunda keessan asitti argamtan baganagaan dhuftan jechuun barbaada. Alhamdulillah wassalatu wassalamu ala rasulillah wa ala alihi wa ashabihi wa man walah. Amma ba'du, kabajamoo obbo Daawud Qannoo pirezidaantii baankii Hijiraa fi akkasuma hooggantoota olaanoo baankichaa kabajamoo Sheekh Muhammad Nuur Ahmad Muusaa dursaa taanaa pirezidaantii mana marii dhimmoota islaamummaa naannoo Oromiyaatii fi hooggantoota mana marichaa asitti argaman kabajamoo Sheekh Xaahir Abdul Qaadir dursaa taanaa pirezidaantii mana marii dhimmoota islaamummaa naannoo Oromiyaa duraanii fi boordii shari'aa baankii Hijiraa amma akkasuma boordii shari'aa miseensa taatanii kan asitti argamtan kabajamtoota qooda fudhattoota sagantaa kanaa qaamolee miidiyaa ሰላሙ አለይኩም ወራህመቱላሂ ወበረካቱ። የኦሮሚያ መጅሊስ በጥቂት ዓመታት ውስጥ ስኬታማ ጉዞዎችን አድርጓልና እንደውም ህንፃ እስከ መግዛት በአዲስ አበባ ከተማ እንዲሁም ከ50 ሺህ መስጂዶችን የሚያስተዳድር ትልቅ ተቋም እንደመሆኑ ከሂጅራ ባንክ ጋር በዘለቄታነት እንሰራለን የሚል መልእክት ነው በአጭሩ ያስተላለፉልን። በመቀጠል ስለ መግቢያችን እንዴት ነው የምንሄደው ሂጅራ ባንክና የኦሮሚያ መጅሊስ በምን አይነት መልክ ነው አብሮ መቀጠል የሚችሉት በሚለው አሁን አጠር ያለ መጠነኛ ፕሬዘንቴሽን የሚያቀርቡልን የባንካችን አክቲንግ ቺፍ ኢንተርናሽናል ባንኪንግ ኦፊሰር የሆኑት አቶ ጅሬሺስ ወደ መድረክ እጋብዛቸዋለሁ በአክብሮት። ዓላማ በዋናነት የኦሮሚያ ክልል እስልምና ከፍተኛ ምክር ቤት እና የሂጅራ ባንክ መካከል ዛሬ የሚደረገው የስምምነት ፎከሱ ምንድነው ወይም ደግሞ ትልቁ ዓላማ ምንድነው የሚለው አጠር አድርጌ ያነሳለሁ። የመጀመሪያው ሁለቱ ተቋማት በጣም ስፔሻሊ ከባንክ አንፃር ሂጅራ ባንክ ሀገራችን ውስጥ ካሉ ከሙሉ በሙሉ ወለድ ነፃ አገልግሎት ከሚሰጡ ባንኮች ውስጥ አንድ ነው። ካሉ ባንኮች ደግሞ በዋና ፓራሜትር በደንበኛ ብዛት ከአንድ ሚሊዮን በላይ ደንበኞች አለው። በዲጂታል ባንኪንግ ዩዘርም ከ1 ሚሊዮን በላይ አለው። በቅርንጫፍም አክሰሲቢሊቲ በየሀገሪቱ በማስፋት ከ140 በላይ ቅርንጫፎች አለው። የባንኩ አሴት በአሁኑ ሰዓት ወደ 18 ቢሊዮን ደርሷል። ባለፈው አመት ባጀት ላይ እንዳያችሁት አጭር ጊዜ ውስጥ በፍጥነት ወደ ትርፍ የተሸጋገረ ከ1.8 ቢሊዮን በላይ ትርፍ ያስመዘገበ ገቢ ያስመዘገበ ባንክ መሆኑን ይታወቃል ማለት ነው። የኦሮሚያ መጅሊስ ደግሞ ኢትዮጵያ ውስጥ ሂጅራ ባንክ በየደረጃው ካለው የመጅሊስ መዋቅር ጋር እየሰራ ይገኛል።
ከፌዴራል ጀምሮ በተመሳሳይ መልኩ ከዚህ በፊት ከአዲስ አበባ መጅሊስ ጋር የሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። ሌሎች ክልሎች ላይ ካሉ መጅሊሶች ጋር ጥሩ ግንኙነት ያለው ባንክ ነው። የኦሮሚያ መጅሊስ ለየት የሚያደርገው ደግሞ ኢትዮጵያ ውስጥ ወደ 52% የሚሆኑ ሙስሊም ኢትዮጵያ ውስጥ 52% የሚሆን የብዛት የቁጥር ማለት ነው የሙስሊም ቁጥር ኦሮሚያ ውስጥ ነው የሚኖረው። የኦሮሚያ መጅሊስ ደግሞ ይሄንን ህዝብ ነው ተወክሎ ያለው። ሂጅራ ባንክ ደግሞ ካሉ ባንኮች ከወለድ ነፃ አገልግሎት ባንኮች አንደኛ ደረጃ ላይ ያለው ባንክ ነው። ስለዚህ እነዚህ ሁለቱ ተቋማት አንድ ላይ መጥቶ አብሮ ከሰሩ የተሻለ ለኡማም እንደ ደንበኛም እንደ ከስተመርም ትልቅ ለውጥ ማምጣት ይቻላል ማለት ነው። ስለዚህ ዋና ዓላማችን በሁለቱም ሳይድ ሪሶርስ ሞቢላይዝ ማድረግ ነው፣ ሀብት መሰብሰብ ላይ። ይሄ ማለት ባንክ ያው ይታወቃል፣ የባንክ ስራ ዋናው ሪሶርስ ሞቢላይዝ ማድረግ ነው። መጅሊስም ሪሶርስ ሞቢላይዝ ማድረግ ለተለያዩ ፕሮጀክቶች ትልቅ ፕሮጀክቶች ስለሚሰሩ አንዱ እንደ ትልቅ ስራ ተወስዶ እየተሰራ ነው። ሌላ ሀላል ፋይናንሻል ሊትሬሲ ማስፋት ነው። ይሄ ማለት ነው ግንዛቤ ላይ ትልቁ በተለይ የኢንተረስት ፍሪ ባንኪንግ ተጠቃሚዎች በእኛ ሀገር ያለው ትልቁ ችግር የግንዛቤ ችግር ነው። ይሄን የተለያዩ ትሬኒንጎችን ወርክሾፖችን ኦርጋናይዝ በማድረግ ይሄን መፍታት ላይ አብረን እንሰራለን ማለት ነው። ሌላ የማህበራዊ ፋይናንሲንግ በሀገር ደረጃ የተጀመሩ ስራዎች አሉ። የወቅፍ ፋውንዴሽን ኤስታብሊሽመንት ጥሩ ደረጃ ላይ ደርሰዋል። የዘካም በተመሳሳይ መልኩ የዘካ ኮሚሽን፣ ሂጅራ ባንክ ይሄንን የተለያዩ ጥናቶችን በማቅረብ እስከዛሬ እነዚህም ፕሮግራሞች በሀገር ደረጃ እያገዘ ይገኛል። አሁን ደግሞ ሰፊው ማህበረሰብ ከያዘው ከኦሮሚያ መጅሊስ ጋር ደግሞ እንዴት አብረን እንሰራለን የሚለውን ማህበራዊ ፋይናንሲንግ ላይ አብረን የምንሰራ ይሆናል ማለት ነው። የባንኩ ኃላፊነት ይሄ አግሪመንት ውስጥ ምንድን ነው፣ የመጅሊስ ውስጥ ደግሞ ምን መሆን ይችላል የሚለውን በአጭሩ ለማንሳት አንደኛ ከባንኩ የሚጠበቀው ኳሊቲ የሆነ ከስተመር ሰርቪስ ለመጅሊስ ማቅረብ ነው። መጅሊስ ስንል በየደረጃው ያለው በወረዳ በዞን ደረጃ በከተሞች በክፍለ ከተሞች ከዛም በክልል ደረጃ ያለው መጅሊስ ከዛም አልፎ ለመስጂዶች የሚጠበቀውን ጥሩ የሆነ የባንክ አገልግሎት መስጠት ከባንክ ይጠበቃል። ከዛ ውጪ ለኦሮሚያ መጅሊስ አባላት ለመጅሊሱም እንደ ምክር ቤት ማለት ነው ፊዚብል የሆኑ ጥያቄዎች ከመጡ ባንኩ የፋይናንስ አገልግሎት ያው ፋይናንስ ነው የሚባለው በትክክለኛው ተርሚኖሎጂ ብድር ስለማይባል ፋይናንሲንግ አገልግሎት እንሰጣለን ማለት ነው። ይሄ ግን ዲፔንድ የሚሆነው መጅሊሱ የሚያመጣውን ሪሶርስ ላይ ዲፔንድ ይሆናል ማለት ነው። ከዛ ውጪ የተለያዩ የአቅም ግንባታ ስራዎች በመጅሊስ የሚደረጉ የአቅም ግንባታ ትሬኒንጎች ይሄንን ስፖንሰር በማድረግ ትሬኒንግ በመስጠት ሂጅራ ባንክ ይሄንን ያግዛል። ከዛ ውጪ ደግሞ ቅርንጫፎቹን በየቦታ ከመክፈት በላይ ዲጂታል ቻናሎች የእኛን ኤቲኤሞች ኪዮስክ አለን፣ የሀላል ፔይ እነዚህን በጣም ፊዚብል የሆኑ ቦታዎች ላይ ማቅረብ እንችላለን። ሱቆች የሚበዙበት ሰፊ የገበያ እንቅስቃሴ ያለበት ቦታ ላይ እነዚህን አገልግሎቶች በአቅራቢያው ሂጅራ ባንክ ይሄን ማቅረብ ይችላል ማለት ነው። ከመጅሊሱ የሚጠበቀው ደግሞ ምንድን ነው ብለን ስናይ አንደኛው የሂጅራ ባንክ አካውንት በየደረጃው ከምክር ቤት ከላይ ጀምሮ እስከታች አካውንት በመክፈት የኛ ጋር ሴቭ ማድረግ ይጠበቃል ማለት ነው። የተለያዩ ሶርሶች ሪሶርስ ሞቢላይዝ ማድረግ፣ ከዛ ውጪ ማህበረሰብ ተኮር የሆኑ ፕሮግራሞች ጋር ላይ ከሂጅራ ባንክ ጋር አብሮ መስራት፣ በተለይ የሀላል ፋይናንሻል ሊትሬሲ እና ከዛም ወጣ ብሎ ደግሞ የማህበራዊ ፋይናንሲንግ ላይ አብረን የምንሰራ ይሆናል ማለት ነው። ኦሮሚያ ውስጥ ያሉ
ከ44,000 በላይ መስጂዶች አሉ። እነዚህ መስጂዶች አሉ ከ44,000 በላይ መስጂዶች አሉ ኦሮሚያ ውስጥ። እነዚህ መስጂዶች ወደ ሂጅራ ባንክ መጥቶ እንደ ከስተመር እንደ ባንኩ ደንበኛ ከኛ ጋር እንዲሰሩ በመጅሊስ በኩል እንጠብቃለን ማለት ነው። መጅሊሱም ያን ኃላፊነት ወስዶ የሚሰራ ይሆናል። ከዛ ውጪ የተለያዩ ሱቆች መስጂድ ላይ ያሉ ሱቆች በተለይ አሁን ያለን የሐላል ፔይ ፕላትፎርም ተጠቅሞ የፋይናንሲንግ አገልግሎቱን በቀላሉ እንዲያገኙ በዛ በኩል ሰዎቹ ሬዲ አድርጎ ወደኛ ሪኮመንድ ማድረግ ይችላል ማለት ነው መጅሊሱ። ሌሎች ተጨማሪ ፖይንቶች ለዚህ መድረክ አስፈላጊ ስላልሆኑ ኢንተርናል ጉዳዮች ስለሆኑ ማለት ነው። በአጠቃላይ የዛሬ ኦሮሚያ መጅሊስና ሂጅራ ባንክ መካከል የምናረገው የሜሞራንደም ኦፍ አንደርስታንዲንግ ይዘት ይሄን ይመስላል። ከዚህ በመቀጠል ወደ ፕሮግራሙ ወደ ፋይናላይዝ ማድረጉ ስለሚመጣ ፕሬዘንቴሽኑን እዚህ ላይ አቆማለሁ። አመሰግናለሁ። ተመልካቾቻችን ከነጃሽ ቲቪ ጋር ቆይታ አድርጋችሁ ነጃሽ ቢዝነስ የጉብኝት ሰዓታችንን እየተከታተላችሁን ትገኛላችሁ። በጉብኝት ሰዓታችን እየጎበኘን ያለነው ፕሮግራም አሁንም እንደቀጠለ ነው። የመግባቢያ ስምምነቱ በመፈራረም ላይ ነው እንግዲህ የሚገኙት ሁለቱም ተቋማት። አጠቃላይ ፕሮግራሙ ምን ይመስላል የሚለውን እስከ ፕሮግራማችን ፍጻሜ ድረስ በቆይታችን የምትከታተሉት ነው የሚሆነው። ኋላ ላይ እንግዲህ እንግዶችን እየጋበዝኩላችሁ ሂጅራ ባንክ ምን አይነት ጥቅሞችን ያገኛል፣ ሂጅራ ባንክ አጠቃላይ የሰራቸው ስራዎች ምን ይመስላሉ፣ በተለይም ደግሞ ማህበራዊ ኃላፊነትን ከመወጣት አንጻር የሰራቸው ስራዎች ምንድናቸው የሚለውን እናነሳለን። ይህም እንግዲህ ከኦሮሚያ ክልል መጅሊስ ጋር የሚያደርገው ስምምነትም አንድ ማህበራዊ ኃላፊነትን ከመወጣት አንጻር የሚወሰድ ስራ እንደመሆኑ አጠቃላይ ስራው ምን ይመስላል የሚለውን የምናይ ነው የሚሆነው። ከኦሮሚያ ክልል መጅሊስም እንግዳ ጋብዤላችሁ ከሳቸው በኩል ያለውን ደግሞ ሀሳብም ወደ እናንተ የማደርስ ነው የሚሆነው። አሁንም ቆይታችሁን ነጃሽ ቢዝነስ ጋር ታረጉ ዘንድ ጋበዝኳችሁ።